Hey, good morning. እንዴት አደራችሁ? ደህና አደራችሁ ወይ? መልካም አርብ፣ መልካም end of the working week። ያው እንደሚታወቀው ይሄ ዓመት የምርጫ ዓመት ነው። ፖለቲካ ፓርቲዎች ፖሊሲ ስትራቴጂያቸው፣ ማኒፌስቶቸው ማቅረብ፣ መከራከር፣ ዲያሎግ ማድረግ ጀምረዋል። ስለዚህ እኛም ፖለቲካ ፓርቲዎች ቢነጋገሩበት፣ ዲያሎግ ቢያደርጉበት፣ ፖሊሲ ስትራቴጂ ቢያወጡበት ምንላቸው ነገሮች ፎርዋርድ ማድረግ እንቀጥላለን። የዛሬ ቶፒክ ወርኪንግ ከልቸር ነው። ኢትዮጵያ ውስጥ ወርኪንግ ከልቸራችን እን ጉድ ባድ ማለት የሚቻል አይመስለኝም፣ ግን there is something not right at least ትክክል ያልሆነ ነገር ግን እንዳለው መናገር ይችላል። in terms of working culture ሁላችንም እንደምናውቀው ኢትዮጵያውያን vast majority of ኢትዮጵያውያን maybe nearly 90% ዝም ብሎ ራፍ እስቲሜት ድህነት ላይ የሚኖር ማህበረሰብ ነው። ድህነት ላይ የሚኖር ማህበረሰብ ደግሞ የሚሰራው ለሰርቫይቫል ነው። ለዛ ቀን ምግብ ቴብል ላይ ለማምጣት ወይም ደግሞ አትሊስት አንድ ጊዜ የሆነ ነገር ለመቅበስ ሴፍ ሆኖ ለማደር ስትራግል የሚያደርግ ፖፑሌሽን ያለን ቫስት ማጆሪቲ ስፔሻሊ ሩራል ኤሪያ ላይ ያለ ከተማ ውስጥ ያለ ነው። ቫስት ማጆሪቲ ሰርቫይቪንግ ሞድ ላይ ነው ያለው። ሰርቫይቪንግ ሞድ ላይ ያለ ሰው ሊሰራ የሚችለው ወይም ደግሞ የስራ ካልቸሩ ያን ሰርቫይቫል ዴይሊ ሰርቫይቫልን ኢንሹር ለማድረግ ካልሆነ በስተቀር በጣም ፕሮስፐረስ የሆነ ፊቸር አይቶ ወርኪንግ ካልቸሩ ሊያሻሽል አይችልም። ይሄ እንግዲህ አንደኛ ቤዚክ ነገር ነው። ሁለተኛ እንግዲህ ሰርቫይቫል ላይ ሲኖር፣ ድህነት ላይ ሲኖር አንድ ፋክት አለ። ያ ፋክት ምንድን ነው? ምንም አይነት ሌክዠሪ የሚባል ህይወት አለማወቅ አልማታውቀው ነገር ደግሞ ድሪም አታረግም፣ አስፓየር አታረግም። ስለዚህ ሌክዠሪ የሚባለው ላይፍ ወይም ደግሞ አትሊስት ግሎባሊ በሚኒመም ስታንዳርድ ያሟላ ላይፍ። ይሄ ማለት ንጹህ መኝታ ላይ መተኛት፣ ንጹህ ምግብ 3 ጊዜ ተመጣጠረ ንጹህ ምግብ 3 ጊዜ መብላት፣ የምትፈልገው ነገር የምትወደው ነገር መልበስ፣ የምትወደው መኪና መንዳት፣ የምትወደው ቤት ውስጥ መኖር፣ የምትወደው የሆነ ፋሚሊ ቢልድ አድርገህ አንሲስተራል ኮንቲኒቲን ማስቀጠል። እነዚህ ነገሮች እንግዲህ ተማልተው አንድ ላይ ሲመጡ አትሊስት ሚኒመም ስታንዳርድ ያማረ ኑሮ ትለዋለህ። ስለዚህ ይሄ ኑሮ አብዛኛው ቫስት ማጆሪቲ ኢትዮጵያን አያውቀውም እና ስለዚህ ይሄ ኑሮ ስለማያውቀው ወርኪንግ ካልቸሩ ስለዚህ ይሄ ኑሮ እንዲያመጣ አድርጎ ሼፕ ማድረግ አይችልም ማለት ነው ስለማያውቀው። ስለዚህ የኔ ጥያቄ ዛሬና የፖለቲካ ፓርቲዎች እንዲነጋገሩበት የምፈልገው ነገር ይሄን ወርኪንግ ካልቸር እንዴት መቀየር ይቻላል እና